ሰላም ሰላም እንዴት ናችሁ? እግዚአብሔርን ይመስገን እኔ በጣም ደህና ነኝ። ዛሬ ለፀጉራችን በጣም ብዙ ጠቀሜታ ያለውን የአብሽ ውሃ ነው ይዤላችሁ የመጣሁት። እንግዲህ አብሽ እጅግ በጣም ብዙ ፀጉራችን እንዳይሰባበር ፀጉራችን ላይ ያለ ፎሮፎር ሙልጭ አድርጎ ሊያጠፋልን የሚችል የጥራጥሬ እህል ዘር ነው። እንግዲህ እንዳይሰባበር ፀጉራችን ሻይኒ እንዲያረግ ፀጉራችን ዛላው ጠንካራ እንዲሆን ፀጉርሽ እውነት እየረገፈ ከሆነ አብሽ ተጠቀሚ። በተለያየ መልኩ ሰርቻለሁ እና አብሽ ዶክተሮች የመሰከሩለት ብዙ የተባለለት ሰርች አርጋችሁ ብትገቡ የአብሽ ውሃ የአብሽ ማስክ በጣም ብዙ ነገር እና ስለ አብሽ ያው ብዙ ነገር ነው ማለት ይቻላል። ስለዚህ እዚህ ጋር እንዳትሳሳቱ። አብሽ እንግዲህ ለኔ የሚበቃኝ ያክል አንድ በሾርባ ማንኪያ ያው ልኬቱ ምን ጊዜም ስለምሰራው ብዙ ጊዜ የሾርባ ማንኪያ ስላልተጠቀምኩ ነው። ግን ያው ከአንድ ሾርባ ማንኪያ አይበልጥም ማለት ነው። አጥባችሁ ሁልጊዜም እንደምላችሁ ንጹህ ነገር ተጠቀሙ እንዲሰራ ማለት ነው። ስለዚህ አጠብ አርጋችሁ ያው 2 ብርጭቆ ውሃ ተጠቅማችሁ ለ15 ደቂቃ አንተክተኩት ማለት ነው። ስለዚህ ወደ አብሽ ጥቅም ስንመለስ አብሽ በጣም ብዙ ንጥረ ነገሮች ያሉት ነው። ቫይታሚን ኤ፣ ኬ፣ አይረን በጣም ብዙ እነዚህ ትንሾቹ ናቸው። ስለዚህ አብሽን ተጠቀሙ። ፀጉር እየረገፈ ነው ለምትሉኝ አብዛኛውን በጣም ብዙ እህቶቼ ይጠይቁኛል ፀጉሬ እየረገፈ ነው ምናምን ስለምትሉኝ ነው። በጣም የፀጉር መርገፍን ሊያስቆም የሚችል የፀጉር ውሃ እና ትሪትመንት እየሰራው ያለሁት። ስለዚህ ተጠቀሙ። አንዴ ሁለቴ አይደለም በደንብ ተጠቀሙ። በቃ ደጋግማችሁ ስትጠቀሙ ነው ለውጥ የምታመጡት። ስለዚህ አንተከተኩት እዚህ ጋር ቀዝቅዞ ነው እንግዲህ ቅርንፉዱን አንድ 5 ፍሬ ምናምን ነው ያደረኩት። ቅርንፉድ ያው እንደሚጠቅም ታውቃላችሁ። ሽታውንም ትንሽ ያው አብሽ ትንሽ ሽታ ስላለው ቅርንፉድ አደረኩበት። ለሽታውም ያው ጥቅምም አለው ታውቃላችሁ። እናንተ ግን ቀረፋ ማረግ ትችላላችሁ፣ ሮዝመሪ ማረግ ትችላላችሁ። እናንተ የሚስማማችሁን መጠቀም ትችላላችሁ። አብሽ በጣም ለፀጉር ጤንነት አንደኛ ተመራጭ ነው። አብሽ እውነት በጣም በብዙ መልኩ ተጠቀሙት። አብሽ እንደውም እኔ ገና አልሰራውላችሁም። እውነት ወደፊት ያው ቀስ እያልኩኝ ልጄን በምቀባት ፕሮግራም ልክ ያው እኔ ዝም ብዬ ለቪዲዮ አይደለም ልጄን መቀባትን ነው ያው ሼር ማረጋችሁ እንደተለመደው እንደምላችሁ። ይሄን ደግሞ ቀቅዬ የተረፈውን አልደፋውም፣ ፍሪጅ ውስጥ አስቀምጠዋለሁ። በግላስ በሆነ እቃ አስቀምጠውና ትንሽ ውሃ አድርጌ ከዛ የማስክ ይሆነኛል ማለት ነው። አልደፋውም፣ እጠቀመዋለሁ። ወይ ሙዝ ጋር ፈጫውና ያው አጥልዬ እቀባዋለሁ ማለት ነው። ወይ አቮካዶ ጋር ብቻውንም ይሆናል። ይሄ ቀጠን ያለ ማድረግ ራሱን ውሃ አድርጋችሁ የምታስቀምጡት ራሱን ቀቅላችሁ ፈጭታችሁ ቅባት አድርጋችሁ ብቻውንም ይሆናል። ገባችሁ? ስለዚህ እዚህ ጋር የማማዬ ፀጉር ንጹህ ነው። ንጹህ ፀጉር ላይ ነው የቀባኋት። አትታጠቡት። እኔ አላጥባትም። እኔ የምጠቀመውን ነው የምነግራችሁ። ይሄን አሁን ቀባዋት እንደዚህ አድርጌ ከዛ ቆንጆ አድርጌ ማሳጅ አንድ 2 ደቂቃ ማሳጅ በደንብ አደርጋትና ከዛ ቅባት እቀባታለሁ። ከዛ ሰራታለሁ። ያው የምታዩት ይሆናል ማለት ነው። እንግዲህ እንድታምኑኝ ነው በጎን የማማዬን ፀጉር እምለው በጎንም አደርግላችሁ። ስለዚህ ሰርች አድርጋችሁ እዩ። የአብሽ ለፀጉር ያለው ጠቀሜታ በጣም ብዙ ነው። እውነቴን ነው የምላችሁ። ስለዚህ እዩት እንግዲህ ከየት ተነስቶ የት እንደደረሰ ማለት ነው። እኔ ምንም አላቋርጥም። ምናልባት የኔን
አቋርጠው ይሆናል እንጂ የልጄን ጸጉር በጭራሽ አላቋርጥም። የእሷን እንክብካቤ በጭራሽ አላቆምም። ስለዚህ ያው አለማቆሜም ያው ጥሩ ውጤት ሰጥቶኛል። የልጄን ጸጉር ሳየው ደስ ይለኛል። እሷም ደስተኛ ናት። በጣም ደስ ይላቸዋል ልጆች እውነት ለመናገር ያው ስንንከባከባቸው ትንሽ ያስቸግራሉ። ግን ቢሆንም ይሄ ሁላችንም ያለፍንበት ነው። ሁላችንም ጸጉራችንን ሲነኩን አንወድም ነበረ። ግን ያው ስናድግ ነው የሚገባን። ያው የተቆጣንም አይሆንምም እያልንም እያታለልንም ያው እንንከባከባለን ማለት ነው። እዚህ ጋር ያው ቀብቻት ኦይል አደረኩ። ያላችሁን ቅባት የጸጉር ቅባት ተጠቀሙ። ውሃ ስለሆነ እንዲሁ ቀብታችሁ መተው የለባችሁም። ውሃ ስለሆነ ያው ጸጉሯ ይደርቃል። ቆዳዋም እንደዛው ስለሚሆን ግዴታ ቅባት ያስፈልገዋል። ጥቅምም ቢኖረው ያው ትክክለኛውን መንገድ ካልተጠቀማችሁ ያው ጥሩ አይመጣም ማለት ነው። ስለዚህ ቅባት ቀባዋት፣ ማሳጅ አደረኳት። ይኸው እዚህ ጋር ሽታ ምናምን ነገር የሚባል ነገር የለም። ስለዚህ የቀባዋት የሬት ቅባት ነው። እኔ ራሴ ቤት ያዘጋጀሁት ማለት ነው። ያው ወደፊት እንግዲህ ለቅላችኋለሁ ማለት ነው። እና በቃ እዚህ ጋር አሁን እሰራታለሁ። እሷ ያምትሲ ዝንፍልፍል ማድረግ ደስ ይላታል። እና ተጠቀሙ። በተለይ ጸጉሬ እየረገፈ ነው ከስሩ ነው የሚነቀለው ያላችሁኝ እህቶቼ ይሄን ተጠቀሙ። አትታጠቡት። ቀባኋት፣ ሰራኋት፣ አለቀ። ለትምህርት ቤት ምንም አይሸትም ምንም። ስለዚህ ለጸጉር መነቃቀል፣ ለጸጉር መሰባበር፣ ወዝ ለሌለው ጸጉራችሁ አቅም ለሌለው ይሄ ጭብርር ያላላ ለሱ መፍትሄ ነው። በቃ ጸጉሬ እንዲበዛ ፈልጋለሁ ለምትይኝ እህቴ ይሄ ጥሩ መፍትሄ ነው ይዤልሽ የመጣሁት። ስለዚህ በተደጋጋሚ በትክክለኛው መንገድ ተጠቀሚው ብያለሁ። ይሄው የተለያዩ የጸጉር ማስኮች ለጸጉር መነቀል፣ ለጸጉር መሳሳት፣ ለብዙ ነገር መፍትሄ የሚሆኑትን ልጄንም እኔንም የምቀባውን ሼር እያደረኩላችሁ ነው። ስለዚህ ተጠቀሙ ላችኋለሁ። ጎግል ላይ ደግሞ ሰርች አድርጋችሁ ስለ አብሽ ይሄው እንግዲህ ዶክተሮች የሚመሰክሩት ብዙ የሚመሰክሩ አሉ። እናንተ ደግሞ ጎግል ያረጋችሁ እዩ። እኔ ትንሿ ነው እዚህ ጋር የፖስትኩላችሁ። በተደጋጋሚ ብትጠቀሙ ጸጉራችሁ ላይ ሊፈጠር የሚችለውን በጣም ደስ የሚል ውጤት እንግዲህ ትንሽ እዚህ ጋር ሼር አድርጌላችኋለሁ። እናንተ ደግሞ ጉግል ላይ ሰርች እያረጋችሁ እዩ። ስለዚህ ተጠቀሙት በተደጋጋሚ ውጤቱን በደንብ ቶሎ እንድታዩት ማለት ነው። በጣም ወዳችኋለሁ፣ አከብራችኋለሁ። ቻው